አንዲት ሙሽሪት ናት። ሙሽራዋን ሳበኝ ካንተም በኋላ እንሮጣለን ያለችው። ሙሽሪቷ ሙሽራዋን ስትጠራው ታያላችሁ። ሙሽሪቷ ሙሽራዋን ስትጋብዘው ታገኛላችሁ። ወደ ገነቴ ና ብላ ትጠራዋለች። በመስኬም ላይ ተሰማራ ብላ ትጋብዘዋለች። ና ብላ ትፈልገዋለች። ሙሽራዋም ጥሪዋን ሰማ። ሙሽራዋም ግብዣዋን ተቀበለ። ና ብላዋለችና ተገኘ። ጠርታዋለችና መጣ። ፈልጋለችና እሺ አላት። ወደ ጠራችው ቦታ መጣላት። በመኃልየ ዘሰሎሞን ምዕራፍ 5 ከቁጥር 1 ጀምሮ ሙሽራው ደግሞ እሺ ማለቱን መምጣቱን ይገልጽላት ጀመረ። ምን አላት? እህቴ ሙሽራዬ ሆይ ወደ ገነት የገባው ሽቶዬን ከከርቤ ጋር ቀላቀልሁኝ፣ በመስኩም ላይ ተሰማራሁኝ፣ መጣሁኝ እያለ ሙሽራው ለሙሽሪቱ ድምፁን አሰማል። ሙሽሪቷም ጠርታዋለችና በመምጣቱ ደስ አላት። ድምፁን ስትሰማ ተፍነከነከች፣ በጣም ወደደች። እናም እንዲህ አለች። መኃልየ ሰሎሞን ምዕራፍ 5 ቁጥር 2 እኔ ተኝቻለሁ፣ ልቤ ነቅቷል፣ የውዴ ቃል ነው፣ እርሱም ደጁን ይመታል አለችላችሁ። ና አለችው፣ ተገኘ። ጋበዘችው፣ መጣ። አሁን ና ብላ ስታበቃ ደጅ ሲንኳኳ መክፈት ሲገባ ምን እንደምትል ትሰሟታላችሁ። እኔ ተኝቻለሁ እኮ ነው የምትለው። ልቧ ነቅቷል፣ ግን እሷ ተኝታለች። ምን አይነት ሙሽሪት ናት! እስኪችን ሙሽሪት የታዘብናት እናምሽ በሞቴ። ጠርታው ስታበቃ በር የምትዘጋ ምን አይነት ሙሽሪት ናት! ውዴ ብላ ስታበቃ በር የምትቆልፍ ሙሽሪት ምን አይነት ሙሽሪት ናት! አንድ ነገር ተመልከቱ። ነቅታለችም ተኝታለችም። ልቧ ነቅቷል፣ ድምፁን ይሰማል፣ ግን መክፈት አቅቷታል፣ ተኝታለች። በመንቃትና በመተኛት መካከል ትዋልላለች። በመነሳት በመክፈትና በምቾቷ መካከል ግራ ተጋብታለች። ነቅታለችም ተኝታለችም። በሞቴ እቺ ሙሽሪት እኔና እናንተን አትመስልም። እንታዘባት እስኪ። እንዴት ካላችሁኝስ ነቅተናልም ተኝተናልም እኮ ብዙዎቻችን። እንወድሃለን እንለዋለን፣ እሰይ ነቅተናል፣ ጥሩ ነው። ግን ምን ያደርጋል? የምር መታዘዝ አቅቶናል። የሚወድ እኮ ይታዘዛል። የመውደድ መገለጫ እኮ እሺ ባይነት ነው። ነቅተና እንታዘዘዋለን፣ እንወደዋለን። ነቅተና አንታዘዘውም። የምር ተኝተናል። ታዲያኛችን ሙሽሪት አንመስል። አምላኬ እንለዋለን፣ እሰይ ነቅተናል። ግንስ የምር አንገዛለትም፣ ደግሞም ተኝተናል። ታዲያችን ሙሽሪት አንመስል። ጌታዬ እንለዋለን፣ እሰይ ነቅተናል። ግንስ የምር ባሪያዎች መሆን አቅቶናል፣ ተኝተናል። ታዲያችን ሙሽሪት አንመስል። ነቅታለችም ተኝታለችም። ወገኖቼ ቃሉን እንሰማለን። ስንሰማ ስንት ዓመት ሆነን? እሰይ ልባችን ነቅቷ። ጉባኤ እንሰማለን፣ ቃሉን እናደምጣለን። እሰይ ልባችን ነቅቷል። ግንስ መለወጥ አቅቶናል፣ ተኝተናል። እንሰማለን አንለወጥም። ነቅተናል ተኝተናል። ታዲያችን ሙሽሪት አንመስል። በጣም ብዙ ጊዜ እናስቀድሳለን፣ እሰይ ነቅተናል። ግን ምን ያደርጋል? መቀደስ ያቅተናል። ነቅተናል እናስቀድሳለን፣ ግን ተኝተናል። ለቅድስና እንነሳም። ታዲያችን ሙሽሪት አንመስል። መተናል፣ እሰይ ደስ ይላል። ግን ምን ያደርጋል? ልባችን ቀርቷል፣ ተኝተናል። ታዲያችን ሙሽሪት አንመስል። ወገኖቼ እስኪ ዋትችን ሙሽሪት ልቤ ነቅቷል፣ የውዴ ቃል ነው፣ እርሱም ደጁን ይመታል ትላለች። ውዷ ከሆነ አትከፍትለትም፣ አታስገባው። የምን ደጅ ማስጠናት ነው? ጎረ እዋት። እሰይ ነቅተናል። እግዚአብሔር እንደሚያስፈልገን አምነናል። በአፋችን ላይ እልልታ ሞልቷል፣
ባፋችን ላይ እግዚአብሔር ሞልቷል። እሰይ ደስ ይላል። ነቅተናል። ግን ምን ያደርጋል? ከልባችን ርቋ የምር አልሆን ብሎ የአንድ ሰሞን ሆኗ ወረት እንጂ ሕይወት ማድረግ አቅቶና የሱባኤ ሰሞን እንጂ የዘላለም መሆን አቅቶናል። ነቅተናል፣ መተናል። ምን ያደርጋል? ግን ተኝተናል። ከልባችን ሩቅ ነው። አንተ ለአፋቸው ቅርብ ነህ፣ ለልባቸው ግን ሩቅ ነህ ይላል። ነቅተናል፣ ለአፋችንማ ቅርብ ነው። ተኝተናል፣ ከልባችን አርቀነዋል። እዋቶችን ሙሽሪት ወገኖቼ እኛን አትመስልም። መተናልም ቀርተናልም፣ አለንም የለንም፣ ገብተናልም ወጥተናልም፣ ገብቶናልም ግራ ገብቶናልም። አንዳንዴ እንነቃለን፣ አንዳንዴ እናንኮራፋለን። ታዲያችን ሙሽሪት አንመስልም። አንዳንዴ እንበረታለን፣ አንዳንዴ እንደክማለን። የሱባኤ ሰሞን እናቆማለን። ልክ ሱባኤው ሲፈጸም በ16 ፖዝ ያደረግነውን ፍሌ ብለን እናስቀጥለዋለን። ሲፈታ እንገናኝ ብለን ቀጠሮ እናሸጋግራለን። ነቅቶናል፣ ተኝተናል። የሱባኤ ሰሞን ነቅተናል፣ ከሱባኤ ውጪ ተኝተናል። ታዲያችን ሙሽሪት አንመስልም። ማን ያልነቃል በዚህ ዘመን? ነቅተን አይደል እንዴው ግቢውን ያጨናነቅ ነው። የሚቀረን ግን አንድ ነገር ነው፣ ጨክኖ መክፈት ነው። አብሮ ለመኖር መወሰን ነው። በዚያ በቅዱስ ዮሐንስ ራእይ ላይ የተጻፈውን አታስታውሱ? ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ ይላል። እስከ መቼ ደጅ እናሳድረዋለን ወገኖቼ? እስከ መቼ ድምፁን ብቻ እየሰማን እንሄዳለን? እስከ መቼ ስዕለት ብቻ ተስለን ልባችን ሳናስገባው እንኮበልላለን? አለንም የለንም ማለት እኮ ይሄ ነው። እንነቃለንም እንተኛለንም። ድምፅ አይሰማችሁ? የእግዚአብሔር እኛን የመፈለግ ኮቴ አይሰማችሁ? የፍቅሩ ድምፅ አይሰማችሁ? የልመና ጥሪ አይሰማችሁ? የልቦቻችሁን ደጆች በቃሉ ሲያንኳኳ አይሰማችሁ? ማን ድምፄን ቢሰማ ቢከፍትልኝ? ወገኖቼ የኛ ልብ ብቻ እኮ ነው ያስቸገረው በዚህ ዘመን። እሱ በተዘጋ መቃብር ወጥቷል፣ እውነት አስብ። እሱ በተዘጋ ግድግዳ ገብቷል፣ እውነት አስብ። እሱ የተወዳጅ እናቱን ድንግልና ሳይጥስ ተወልዷል፣ እውነት አስብ። አልገባ ያለው የኛ ልብ ነው። በጉልበት አረገው፣ የነጻ ፈቃድ አምላክ ነው። በእጅ አይጠመዝዘን፣ ፍቅር ነው። አላስገባል ነው፣ በከፊል ብቻ ሰጠ ነው። የአንድ ሰሞን ጌታ አደረግ ነው። እናንተ እናቶቼ አናስገባም ሰርገኛ እደጅተኛ የምትሉት የምራችሁን ነው እንዴ? እውነትም አናስገባም ብላችሁ ሙሽራውን ብትመልሱት ሙሽሪት ዝም ትላችኋለች? ሰብራ አትወጣ እንኳን አላስገባም። ሰብራችሁ ነው የምትወጣው፣ አብራ ነው የምትከተል። ሙሽራ ደጅ ማቆየት እኮ ነውር ነው። ለወጉ ነው አናስገባም የሚባለው። የምር አናስገባም እንላለን ወገኖቼ። የመውደድ እውነተኛ መገለጫ እንዲህ ተኮልኩሎ ብቻ ቃሉን መስማት እኮ አይደለም፣ መክፈት ነው። አብሮን እንዲያድር መፍቀድ ነው። አብሮን ራት እንዲበላ መጋበዝ ነው። የምን ደጅ ማቆየት ነው? አይኖቹ እኮ እኛን ፍለጋ ተንከራተዋል። እውነት አስብ። እየተፈለገ ያልተገኘ እዚህ ውስጥ ስንት ሰው አለ? እየተለጠፈ የሸወደ ስንት ሰው አለ? አይኖቹ ሲንከራተቱ አያሳዝኗቸው? መጡ ቀሩ፣ ገቡ ወጡ፣ ጸደቁ ተኮነኑ፣ ቆረቡ አፈረሱ፣ ዘመሩ ዘፈኑ፣ አሸበሸቡ ደነሱ፣ ማለት ቆሙ፣ ናይት ክለብ ገቡ። አይኖቹ ሲንከራተቱ አያሳዝኗቸው? ከዚህ ዘመን መከራ ተረፉልኝ ወይስ በዘመኑ እሳት ተበሉብኝ? ሲንከራተት አይታያችሁ? የአባትን እኮ ማስታወስ እኮ ነው። ልጁ አባቴ ሆይ በሰማይና በምድር በፊት በደልኩ፣ ልጅ ልባል አይገባኝም ብሎ ገና ጉዞ ሲጀምር ከልጁ ጉዞ በላይ ተጉዞ ያቀፈው አባቱ እኮ ነበር። ከመራመዳችን በላይ ይፈልገናል የተራመደ። እንኳን ጌታችን እንኳን የሞተልን ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ ዳግመኛ ክርስቶስ በእናንተ ልብ ውስጥ እስኪሳል ድረስ ምጥ ይዞኛል ይላል። የቅዱሳን ምጥ፣ የእመቤታችን ጭንቅ እንኳን አይገባንም። እናታችሁን እንኳን አታሳርፏትም። ልጇ እቅፍ ላይ ውሽቅ ብላችሁ እሷን እንኳን አታሳርፏትም። የእግዚአብሔር የፍለጋ አይኖች ዴሬክ ያህዌ ይሉታል። የፍለጋ ኮቴዎች
አይሰማችሁም? እያንኳኳ በመከራ እያንኳኳ ነው። አሁንማ በኃይል ሲንኳኳ አይሰማችሁም? በመከራ በጦርነት ሲንኳኳ፣ በስደት ሲንኳኳ፣ በመናት ሲንኳኳ ይሄን ያህል ማንኮራፋት ጥሩ ነው? ይሄን ያህል ወደ ውስጥ ትገባላችሁ። ማደሪያ ሆኖባችሁ አድሮባችሁ ለዘላለም ይኖራል። ይዛችሁ ትሄዳላችሁ። የሁል ጊዜያችሁ ይሆናል። ሁሉም ይመቸናል፣ የቱም ይመቸናል። ብቻ ጊዜ ይወሰን እንጂ የቱም ይመቸናል። ብቻ በፍልሰታ ይሁን እንጂ የቱም ይመቸናል። ብቻ ይስዋባ ጊዜ ይሁን እንጂ የቱም ይመቸናል። ከዛ ምን አላት መሰላችሁ? ቀጠለ። አልከፍትለት ስትል ድምፁን አሰምቷል። ደጇን አንኳኩቷል። አልከፍትለት ስትል ምን አለ መሰላችሁ? እየደረሰበት ያለውን ይዘረዝርላት ጀመር። ምን አላት? በራሴ ላይ ጠል፣ በቆንዳላ ላይም ላይ የሌሊት ነጠብጣብ ሞልቶበታልና እባክሽን ክፈችልኝ ብሎ ይለምናት ጀመር። አሳዝኑ። ልብ በሉ። እሷ ውስጥ ናት ጠርታው፣ እሱ ውጭ ነው። እሷ ሙቀት ላይ ናት፣ እሱ ብርድ ላይ ነው። እሷ በላብ ተጠምቃለች በምቾት፣ እሱ ግን ጤዛ ያራሰው ጠል ወርሶት ያንቀጠቅጠዋል፣ ይበርደዋል። እሷ ምቾት ላይ፣ እሱ ሐዘን ላይ። ግንስ ትወደዋለች እኮ በጣም ነው የምትወደው። አትገርምም? ሙሽሪ እዋትማ ዘግታበት ትወደዋለች። በራሴ ላይ ጠል፣ በቆንዳላ ላይም ላይ የሌሊት ነጠብጣብ ሞልቶበታልና እባክሽን ክፈችልኝ እያለ ይለምናት ጀመረ። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ተጠርቶ የሚለምን ሙሽራ። እንዲህ አይነት ሙሽራ አለ። ችላ የተባለ ሙሽራ ታውቃላችሁ? ከመድኃኒታችን በቀር በር የተዘጋበት ሙሽራ አይታችሁ ታውቃላችሁ? የተባረረ ሙሽራ በሉት እኮ ወገኖቼ። እኛ ሳላባረር ነው ወገኖቼ። ምን ነው አይሁድ ብቻ ሰቃሊያን ተደርገው ተቆጠሩ? በእኛ ኃጢአት የሚሰቀለው አይበዛም እንዴ? በኃጢአት ምክንያት ይሰቅሉታል ያወርዱታልም ይላል ሐዋርያው ዕብራውያን ምዕራፍ 6 ላይ። ስንቴ ቸነከርከው፣ ስንቴ። የእኛስ ጅራፍ የለም እንዴ? ሐሜት እኮ ጅራፍ ነው። ዝሙት እኮ ችንካር ነው። ዘረኝነቱ እኮ መስቀሉ ነው። ምን ነው ለአይሁድ ብቻ የእኛስ ችንካር፣ የእኛስ ጅራፍ፣ የእኛስ ምራቅ የለም እንዴ? የለም። ይሰቅሉታልም ያወርዱታልም የሚለው አንዱ እኮ ነው። ቀርበው የሚርቁ፣ አምነው የሚክዱ፣ ፈጥነው የሚዘገዩ፣ ተመልሰው የሚሄዱ፣ ቀርበው የሚክዱ፣ ይሰቅሉታልም ያወርዱታልም ይላል። እባካችሁ እስከ መቼ እንደቸነከር ነው? እያንዳንዱ ሐሜት ቁስል ነው። እያንዳንዱ ስድብ፣ እያንዳንዱ ክፉ ነገር መስቀል ነው ለሱ። አይበቃም እንደ አንዴ የቀመሰው እዋትች ሙሽሪት እንደገና እዛ ጥዝጣዜ ላይ ዋለችው። እንዲህ ያለ ሙሽራ ዓለም አይታ ታውቃለች? እንዲህ አይነቱ ሙሽራ ዓለም አይታ ታውቅ? ደፍረን እንናገራለን። በራሱ የደገሰ፣ በራሱ ያጠገበ፣ እየቆሰለ የፈወሰ ከዚህ የበለጠ አፋልጉኝ ትላለች። አይታችሁ ታውቃላችሁ ወይ? መስዋዕት ስትሰዋ ነው እንዲህ የምትለው። በቀይ ምንጣፍ ላይ ተደራችኋል። በቀይ ምንጣፍ ላይ የሚርመሰመሱ ሙሽሮችን ድራችኋል፣ ኩላችኋል። እሰይ ጥሩ ነው በጣም። እኔ ግን አንድ ሙሽራ ላሳያችሁ። በቀይ ምንጣፍ ላይ ሳይሆን በደም የጨቀየ ቀይ ሚስማር ላይ ቆሞ የተሞሸረ ሙሽራ ላይ በር መዝጋት ነውር አይደለም እንዴ? ማንን እንዳቆም ነው እኮ እንድታውቁ ነው እንዲህ መዘረዝረው። እሰይ ጥሩ ነው። እንዲህ አይነት ሙሽሮች ድረናል፣ ኩለናል። እሰይ በጣም ጥሩ ነው፣ ደግ ነው። እሰየው። ግን እኔ ሌላ ሙሽራ ላሳያችሁ። እኛ የቆለፍንበትን ሙሽራ ምን አይነት እንደሆነ ታውቃላችሁ ወገኖቼ? አበባ የተነሰነሰላቸው ሙሽሮችን እኛ እናውቃለን። እሰይ ጥሩ ነው። ይሄ ሙሽራ በር የዘጋንበት የከረቸምንበት ሙሽራ ግን አበባ አይደለም የተነሰነሰለት ወገኖቼ። አበባው ተራገፈና እሾሁን የተተከለበት። ታዲያ ይህን ሙሽራ በር መዝጋት ጥሩ ነው? ይሄንን ሙሽራ አለመክፈት ጥሩ ነው? ደጅ ማስጠናት ጥሩ ነው? ደጅ ማሳደር ጥሩ ነው ወገኖቼ? ከስር ከስሩ
ላቡን የሚጠርጉለት ከስር ከስሩ ሜካፑን የሚለቀልቁለት ብዙ ሙሽሮችን ድረናል ኩለናል። እሰይ ጥሩ ነው። ይሄ ሙሽራ ግን ከራሱ የሚወርደውን ደም አይኖቹን እየጋረደው የሚያብስበት ሻሽ እንኳን ያልነበረው ሙሽራ ነው። ታዲያ ይሄን ሙሽራ መዝጋት ነውር አይደል? ክርስቲያኖች ምንም የለንም ብላችሁ ሆድ አይባሳችሁ። ሁሉ ያለው አምላክ ምንም የሌለው ሆኖ ኖሮ የለ? ቤት የለኝም ለምን ትላላችሁ? መጠለያ መች ነበረው? ርስት መች ተመራ? ተነጠቁ ብላችሁ አትከፉ። ዋሻና መጠለያ እንኳን አልነበረውም። ልብስ አጣው ብላችሁ ሆድ አይባሳችሁ። በአንዲት ልብስ ነው የኖረው። ሲያድግ እያደገችለት ነው የኖረው። የዕለት ጉርስ የዓመት ልብስ ካላችሁ ይበቃችኋል ነው የተባለው። ለምን ታኮርፋላችሁ? ምን ነበረው እሱ እንዴ? እንግዲህ ተመልከቱ፣ መሰረታዊው ነገር እንኳን አልነበረው። ቆሞ የሚያስተምርበት ታንኳ እንኳን ለምኖ እኮ ነው ቆሞ ያስተማረው። በልመና እኮ ነው የኖረው። አሁንስ መለመን ሰለቸኝ እንዳትሉ ፈቀቅ አድርጉልኝና ልስበክ አለ። ደግሞስ ምስጢረ ቁርባንን በተውሶ ቤት እኮ ነው ምስጢረ ቁርባንን እንኳን የመሰረተው። በተውሶ ኖርክ ብላችሁ ለምን ይሰለቻችኋል? ምን ነበረው አምላካችሁ? አይመርባችሁ፣ አትስሩ፣ አትለወጡ አይደለም። እስከዚህ እንኳን ብትደህዩ አምላካችሁ እንደኖረው ነው የምትኖሩት። ምን ያስከፋችኋል? ምን ያበሳጫችኋል? ምን ያጉረመርማችኋል? ምን ያኮራምታችኋል? እሱ እንደዚህ የኖረው እንዲህ እንኳን ብትኖሩ ሆድ አይባሳችሁ እኮ ሲል ነው እንዴ። ምን ነበረው? እንኳን መኖሪያ፣ እንኳን ማስተማሪያ፣ እንኳን ማቁረቢያ መቀበሪያ እንኳን አልነበረው። በተውሶ መቃብር ነው የተቀበረው። ሁሉንም ነገር ነው ያጣው። ምን ነበረው? እንደገና እኛንም ይጣ። አሳዝን። ከሰማይ ወርዶልን እኛንም ይጣ። ምንም ሳይኖረው ነው የኖረው። ለዚህ እኮ ነው በበረሃ የሚገቡት እኮ እሱ እንደኖረ የፍጽምናን ህይወት እኮ ለመኖር ነው። መንኖ ጥሪታቸው ትጋሃ ሌሊታቸው የሚገልጸው እኮ እሱን መኖሩን እኮ። ይቺ ቤተክርስቲያን እኮ እሱን እየመሰለች ነው የምትኖር። ጥሪታቸው አንድ ያላቸው ሀብት ቢኖር ኢየሱስ ክርስቶስ ነው ይላል ዮሐንስ ዘሰዋሰው። ምንም የላቸው። ለዚህ እኮ ነው መቃሪዎስን ሌቦች መተው አባ መቃሪዎስን ቤቱን ሲሰርቁት ደረሰ። ምን ላይ ሲጭኑ? እቃውና ንብረቱን አህያ ላይ ሲጭኑ ደረሰ። አጅሬ ምን አረገ? እንደው እኮ ይደንቃል። አህያ ላይ ሲጭኑ አብሯቸው ይጭን ጀመረ። ምን እያለ? ወደዚህ ዓለም ምንም ይዛ አልመጣም። ጥብቅ እኮ እያደረገ ነው። ወደሚቀጥለው ማመን ዓለም ምንም ይዛ አትሄድም። እስር አድርገና ሸኛቸው። እንደዚህ ነው የሚኖሩት እኮ። አሁን እነዚህ ላይ እንደው ክፉ መናገር ማሰብ እንኳን ይገባል። እንኳን መናገር ተተውልን ሊሄዱት። በእነሱ ትጋት እኛ የምናንቀላፋ፣ በእነሱ ረሃብ እኛ የምንጠግብ። አሁን እነሱን መንቀፍ እንኳን ይገባል። እንደዚህ ነው የኖረው። አይክፋችሁ ኦርቶዶክሳውያን ወገኖቼ። ድሃ ናችሁ ሲሏችሁም ደግሞ አትመሙ። ይሄ ዓለሙ ድሃ ናችሁ ይላችኋል። ከሆነ ኪሎ ካሎሪ በታች የማይበላ ሰው በዚህ በዓለሙ እይታ ወርልድ ቪው ምንድነው ይባላል? ድሃ ነው ይባላል። የሆነ ካሎሪ ካልበላ ድሃ ነው። ምን እንዳታረጓቸው ወገኖቼ። የዓለም እይታ ይሄ ነው። የእግዚአብሔርስ እይታ ካላችሁ መቸገርህን አውቃለሁ ነገር ግን ባለጠጋ ነህ ነው የሚል ፖሊካርፐስ ነው ይሄን የተባለው። የሰርምኔሱ ቤተክርስቲያን አለቃ መቸገርህን አውቃለሁ፣ መሶብ ላስቲክ ውስጥ ምንም ነገር እንደሌለ አውቃለሁ፣ ኪስ ባዶ እንደሆነ አውቃለሁ፣ የምትበላበት ጥሬ የምትቆረጥምበት ምንም እንደሌለ አውቃለሁ፣ መቸገርህን አውቃለሁ። ግን እንዳትረሳ አንተ ምንድነው? ማመን ማለት እኮ ይሄንን ማመን ነው። ማመን ማለት በምስጢረ ሥላሴ በምስጢረ ሥጋዌ ማመን ብቻ አይደለም፣ ይሄንንም ቃል ጭምር ማመን ነው። እወርዳለሁ አለ ወረደ፣ እውነት አሰብ። ወለዳለሁ አለ ተወለደ፣ እውነት አሰብ። ሞታለሁ አለ ሞተ፣ እውነት አሰብ። እነሳለሁ አለ ተነሳ፣ እውነት አሰብ። አርጋለሁ አለ አረገ፣ እውነት አሰብ። እመጣለሁ አለ ይመጣል፣ እውነት አሰብ። ይሄንን ሁሉ ካመናችሁ መቸገርህን አውቃለሁ፣ ድህነትህን አውቃለሁ፣ ነገር ግን ምንድነው? ባለጠጋ ነህ። ይኸውላችሁ ዮሐንስ አፈወርቅ ሊቁ ሲተረጉም ምን ይላል መሰላችሁ?
ባለጠግነትን ሲተረጎም ባለጠጋ ማለት ሃይማኖቱ የቀና ምግባሩ የጸና ትሩፋት የሚሰራ እሱ ባለጠጋ ነው ይልና ዳስ ብላችሁ ብትጠይቁት ራሱን መግዛት ያቃተው ስግብግብ የሆነ ሰው ሁሌ ድሃ ነው። ዘራፊ ነው፣ ዳሱ ነው። አንተ አይደለም። በድህነት ራስን ገዝተህ ስትኖር አንተ ባለጠጋ ነው። ስግብግብ የሆነው በንብረት ላይ ንብረት ሳያካፍል የቅዱሳንን ገንዘብ ሁሉ የድሆችን ገንዘብ ሁሉ ጭርስ ያደረገው እሱ ነው ድሃ። የማይበቃው ፈቃዱን መቆጣጠር ማይችል እሱ ድሃ ነው። አሜን አትበል። ይሄ ወርልድ ቪው፣ ይሄ ዓለም እይታ ነው። ጉዳዩ ስላልሆነ ልትወው እንጂ ምንም አልነበረውም። ደጅ እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ምንም ያልነበረው በተውሶ ሻሽ የጠረገ ሙሽራ እሱ ላይ ነው የቆለፈችው። እቺ ሙሽሪት እኮ ወገኖቼ እንዴት ያለ ያማረ ያጌጠ ልብስ የለበሱ በጣም ብዙ ሙሽሮችን ድረናል፣ ኩለናል። እሰይ ጥሩ ነው። ቅዱስ ቄርሎስ እንዲህ ይላል፣ ደም ለራሰው ለእርሱ ሰግዳለሁ፣ ደም ለራሰች ለዛች ቀሚስ እንበረከካለሁ ይላል። በደም በራሰ ቀሚስ የተሞሸረ ሙሽራ ላይ በር መዝጋት ጥሩ ነው። ዘጋችበት፣ ቆለፈችበት። ማላይ እንደቆለፍን ለማሳየት ነው ጥቂት ጉዞ ያስቆስቋቸው። ያሳዝንም ብርድ ላይ እሷ ምቾት ላይ፣ ውርጭ ላይ እሷ ሙቀት ላይ ምቾት ነው ያዘጋት ወገኖቼ። አቤት